ሰላም ሰላም ውድ ተመልካቾቼ፣ እስኪ አንድ ነገር ላስጎብኛችሁ። ስለ ኩዌት አንዳንድ ነገር ልበላችሁ። እኔ አሁን የምገኘው ኩዌት ነኝ። ኩዌት አንዳንድ ነገር ልበላችሁ እስኪ። ኩዌት በጣም አሪፍ ጸጥታ ያለበት ሀገር ነው እና ይህን ይመስላል እንግዲህ መንገድ ወደ ሱቅ እየሄድኩኝ ነው። ወደ ሱቅ ነው የሚሄደው እላችኋለሁ። እስኪ እና በጣም የሚኖርበት ሀገር ነው። እውነት ለመናገር ደስ የሚል ሀገር፣ በቃ የሆነ ጸጥ ያለ ነው። እንደገና ደግሞ በቃ አዩት፣ ሰው ሁሉም ከቤቱ አይወጣም። በሚገርማችሁ ነገር መኪና ብቻ ነው የምታዩት። በቃ ሰው መገፋፋት ምናምን የሆነ ሲቲው ላይ አለ እንደዚህ የሚገፋፉ ምናምን በጣም ብዙ ሰው ያለበት በረፍት ጊዜ ምናምን የምንሄድበት አለ። ግን ደግሞ ያው በእኛ ሰፈር አሁን ጸጥ ያለ ነው። እስኪ ምን ታስባላችሁ? እና እኔ በጣም ደስ ነው የሚለኝ ኩዌት፣ የምወደው ሀገር ነው እና በቃ አንድ ነገር የለም። መንገዱ ራሱ ባዶ ነው፣ ይታያችኋል። መንገዱ ራሱ ባዶ ነው። ይሄ አሁን ትምህርት ቤት ነው። እዚህ ጋር ያለው ትምህርት ቤት አለ፣ እዚህ ጋር ደግሞ መስጊድ አለ ቦዲህ እና አሁን የሚሄደው እንደዚህ ነው። አዩ እንግዲህ የእግር መንገድ ነው፣ ሰው የለበትም ማለት ነው። እኔ ብቻ ነኝ የሄድኩበት ያለው። አይገርምም? በጣም የሚገርመኝ እኔ አንዳንዴ ሳስበው ስደት ብዙ ነገር አሳይቶኛል። መልካም ሰዎችን አይቼበታለሁ፣ ክፉ ሰዎችን አይቼበታለሁ። ሶ ኤኒቲንግ በጣም ብዙ ነገሮችን የተመለከትኩበት ነው ስደት ማለት ነው። እዩ እና አሁን ወደ ክረምት እየገባ ነው። ከፀሐዩ ወደ ክረምቱ እየገባ ነው እላችኋለሁ። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይሄ አዲስ ቻናል ነው፣ እንድታበረታቱ ይፈልጋለሁ። መልካም ነገር ማድረግ ለራስ አይደለ? ስለዚህ ሰፖርት አድርጉኝ እላለሁ። ይሄው እንግዲህ የኩዌትን አካባቢውን አስጎበኘኋችሁ። ይሄው እንግዲህ ያለሁበትን ሰፈር ነው። እንግዲህ በነገራችሁ ላይ ኩዌት በጣም ትኖሩበታላችሁ፣ ላወቀበት ማለት ነው። ብልጥ ለሆነ ሰው ማለት ነው። እና ይኸውላችሁ እንግዲህ ይሄን ይመስላል። ያስቡት፣ ምንም ሰው የለም እና ሰላም ሁኑልኝ። ሰላም፣ ፍቅር፣ ደስታን ተመኘውላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ስለ ኩዌቴን ካልኳችሁ ፓርቲቱ ደግሞ ይቀጥላል። ሱፐር ማርኬቱ አጠገብ ተከታተሉኝ።